በርካታ ቁራዎች በመቃብሯ ላይ ከበው በሚያስፈራና ጆሮን በሚበሳ ድምፅ ጮኹ። አንድ በአንድ እየሆኑ ከሰማይ በመውረድ በማንቁራቸውና በክንፋቸው አፈሩን መቆፈር ጀመሩ። የሆነ ነገርን ከስሩ ለማውጣት እየሞከሩ ያለ ይመስል ጠባቂው ሊያባረራቸው ሞከረ። ነገር ግን አልሸሽልህ አሉት። በፈንታው የበለጠ አስደንጋጭና ድምፃቸውንም ጎላ አድርገው መጮህ ቀጠሉ። አንደኛው ሰው ከተሰበሰቡት መሃል ወፎች እንዲህ ሲሆኑ በሕይወቴ አይቼ አላውቅም፣ የሚያለቅሱ ነው የሚመስለው አለ። የመስጊዱ ኢማም በጣም የተከበሩና ብልህ ሊቅ ሰው ናቸው። ወደፊት በመምጣት በሚንቀጠቀጥ ድምፅ ይህ ተራ ነገር አይደለም፣ ትልቅ ነገር ካልሆነ ጉዳዩ የትኛውም ወፍ ወደ መቃብር አጠገብ ሊቀርብ አይችልም። ቀስ በቀስ ወደፊት መቅረብ ጀመሩ። አፈሩ የሚተነፍስ ይመስል ይርገበገብ ነበረ። ቁራዎቹ ድንገት ጸጥ አሉ፣ አተኩረው መቃብሩን እያዩ። ሁሉንም ሰው ፍርሃት ዋጠው። ማንም ሰው ከዚህ በፊት ተሰምቶት የማያውቀው አይነት ስሜት አደረበት። አንደኛው ሼህ አሚና በሕይወት ልትኖር ትችል ይሆን ሲል ጠየቀ። ሼሁም እርሱን የሚያውቀው አላህ ብቻ ነው፣ ነገር ግን እያየን ያለነው ነገር ከእርሱ ምልክቶች መሃል አንዱን ነው። እስከ ጠዋት ድረስ ለመጠበቅ ወሰኑ። ማናቸውም መሄድ አልቻሉም። በዛ መቃብር ውስጥ ያለውን ሚስጥር ለማወቅ ሁሉም ጓጉተው ነበርና። ጎህ ሲቀድ ሼሁና መንደርተኞቹ ወደ መቃብር ስፍራው ተመለሱ። ሼህ ረህመቱላህ ኻን ወደፊት ተራመዱና ለጠባቂው ቀስ አድርገህ መቃብሩን ቆፍረው፣ ሟቿን መጉዳት የለብንም። ከዚህ ጀርባ አንዳች መለኮታዊ ጥበብ ካለ እናያለን። ሰውየው በጥንቃቄ አፈሩን ሲያስወግድ ከመሬቱ ስር ደብዘዝ ያለ ድምፅ ተሰማ። ሹክሹክታ፣ ለስላሳ ግን ደግሞ ግልጽ የሆነ አላሁ አክበር አላሁ አክበር ሲሉ ሴቶቹ ጮኹ። ወንዶቹም ተንቀጠቀጡ። ሼሁም አለቀሱ። ጌታዬ ሆይ እዘንልን፣ አሚና ናት። መቆፈራቸውን ቀጠሉ። እየቆፈሩ ዚክር ያደርጉ ነበረ። ቁፈራቸውንም ንጹሕ ነጭ ከፈን እስከሚታይ ድረስ አደረጉ። የመጨረሻውን የአፈር ንጣፍ እንዳነሱ ቆንጆ መዓዛ ያለው ጠረን አየሩን አወደው። ሰማያዊ ሽቶ የተነሰነሰ ይመስል አካባቢው በጥሩ መዓዛ ተሞላ። አሚና ተኝታለች። በዛ ፊቷ በብርሃን ያንጸባርቃል። በቀኝ እጇ ትንሽ ቁርአን ይዛለች። ሱራ አራህማን ተከፍቷል። ሰውነቷ ምንም ለውጥ አያሳይም። ምንም የሞት ፈለግ የነካት አይመስልም። ይልቁንም ዝም ብላ ያንቀላፋች ነው የምትመስለው። ሼሁ ተንበርክከው እያለቀሱ በአላህ ይሁንብኝ፣ ይህ ምልክቱ ነው። በአላህ ቃል የኖረ ሰው ሽልማቱ ይህ ነው አሉ። ከዛም ቀስ አድርገው ደግመው ቀበሯት። በመቃብሯ ላይ አልፋቲሃን ከቀሩ በኋላ ከዛም ቁራዎቹ በአንድ ጊዜ ወደ ሰማይ በረው ሄዱ። 3 ጊዜ